ምዕራፍ 2 ነፃ መሆኔ። ሴት አያቴ በጣም ደስ የሚሉ አሮጊት ነበሩ። ወንድ አያቴን በተመለከተም እንዲሁ ብዙ የማስበው መልካም ነገር ነበረኝ። ይሁን እንጂ ወደ ቤታቸው ሄዶ እነርሱን መጠየቅ ስለሚከብደኝ በተቻለኝ መጠን መሄድ አልፈልግም ነበር። በተለይ ሴት አያቴ ባገኙት አጋጣሚ ሁሉ ስለ እግዚአብሔር ያነሱብኝ ነበር። ስለዚህ በጣም ደህና ነኝ፣ ስለኔ ምንም የሚያሳስብ ነገር የለም በማለት ጨዋታውን እለውጣለሁ። ሴት አያቴ ግን ተስፋ የሚቆርጡ አይነት አልነበሩም። ሜርሊን ሕይወትህን ለክርስቶስ መስጠት አለብህ በማለት አጥብቀው ይነግሩኛል። ይህ ደግሞ መቀበል ከምፈልገው በላይ በጣም ይረብሸኝ ነበር። የምወዳቸው አያቴን ስሜት መጉዳት አልፈልግም። ደጋግመው ስለሚያነሱብኝ ሃይማኖታዊ ጉዳይ ግን ጊዜውም ፍላጎቱም አልነበረኝም። ራሴ ለራሴ በቃለሁ፣ የራሴን ኑሮ መኖር ጀምሬያለሁ። ከጀርመን ከተመለስኩት ጥቂት ጊዜ በኋላ አንድ እሁድ ከሰዓት በኋላ አያቶቼን ለመጠየቅ ሄድኩ። በዚያን ሰዓት ቤታቸው በመሄዴ ስህተት መስራቴ የታወቀኝ ብዙም ሳልቆይ ነበር። ያን ጊዜ ወደ ቤተክርስቲያን የሚሄዱበት ሰዓት ስለነበር እኔ እዚያ ስደርስ ወደ ቤተክርስቲያን ለመሄድ እየተዘጋጁ ነበር። ሜርሊን ዛሬስ አብረን አንሄድም አሉ ሴት አያቴ። ለረጅም ጊዜ አልተያየንም። ዛሬ አብረኸኝ ብትሄድ በጣም ነው ደስ የሚለን። የተቀመጥኩበት ወንበር ላይ እየተቁነጠነጥኩ በምን አይነት ዘዴ ማምለጥ እንደምችል አሰብኩ። በመጨረሻም እኔም ደስ ይለኝ ነበር፣ ነገር ግን በመኪና ከዚህ ከሚወስዱኝ ጓደኞቼ ጋር ቀጠሮ ስላለኝ አብሬያቸው መሄድ ባለመቻሌ አዝናለሁ አልኩ። የአያቴ ቅርታ ከፊታቸው ላይ በጉልህ ይነበብ ነበር። ወዲያውኑ ቴሌፎኑን አነሳሁና መጥተው እንዲወስዱኝ የተለያዩ ጓደኞቼ ጋር መደወል ጀመርኩ። በጣም የሚያስገርመው ግን መጥቶ ሊወስደኝ የሚችል አንድም ጓደኛ አላገኘሁም። ወደ ቤተክርስቲያን የሚሄጃቸው ሰዓት እየተቃረበ ነበር። በዚያ ሰዓት ላይ አያቶቼ አብሬያቸው መሄድ አልችልም የምልበት ምክንያት የለም። ሌላ ምንም ምርጫ ስላልነበረኝ ባለቀ ሰዓት አብሬያቸው ለመሄድ ተስማማሁ። የቤተክርስቲያኑ አገልግሎት የሚካሄደው ከበረት ባልተሻለ ስፍራ ውስጥ ቢሆንም እዚያ የነበሩ ሁሉም ደስተኞች ይመስላሉ። እኔ ግን እነዚህ ሰዎች በዓለም ያለውን እውነተኛ ደስታ አያውቁም፣ ቢያውቁ ኖሮ ያንን ምሽት በእንደዚህ አይነት ስፍራ ያሳልፉም ነበር በማለት አሰብኩኝ። ዝማሬው ተጀመረ። የመዝሙር መጽሐፍ አነሳሁና ቃላቱን መከታተል ጀመርኩ። ሌላው ቢቀር ከልቤ የሚዘምር መስዬ መታየት ነበረብኝ። በድንገት ግልጽና ጥርት ያለ ድምጽ በቀጥታ ሲናገረኝ ተሰማኝ። ማን እንደሆነ ለማየት ዘወር አልኩ፣ ግን ማንም እንዳልነበረ ነበር ያረጋገጥኩት። በዚህ ምሽት እኔን ለመቀበል መወሰን አለብህ፣ አለበለዚያ ጊዜ ያልፍብሃል አለ ያ የቅድሙ ድምጽ። ራሴን ነቀነቅኩና ሳላስበው ለምን አልኩ። እንደዚያ መሆን ስላለበት። የአእምሮ ችግር ደርሶብኝ ይሆን በማለት ተጠራጠርኩ። የሰማሁት ግን ትክክለኛ ድምጽ ነበር። የእግዚአብሔር ድምጽ ለመሆኑ ጥርጥር አልነበረኝም። ለካ በትክክል ያውቀኛል። ሐቁ በቅጽበት ወለል ብሎ ታየኝ። ግን ለምንድነው ከዚህ በፊት ይህ ግንዛቤ ያልነበረኝ? እግዚአብሔር እውን ነው። እርሱ ለነገር ሁሉ መልስ ነው። በእርሱ ውስጥ በሕይወት ዘመኔ ሁሉ ስፈልገው የኖርኩት እርካታ ይገኛል። እሺ ጌታ ሆይ የምታዘኝን ሁሉ አደርጋለሁ በማለት ሳርጎመጉም ራሴን ሰማሁት። ፕሮግራሙ ቀጥሏል። እኔ ግን ሌላ ዓለም ውስጥ ነበርኩ። የማይታመን ነው፣ ግን እግዚአብሔርን አውቄያለሁ። የወንድ አያቴ ከጎኔ ተቀምጠው በከፍተኛ ሐሳብ ተውጠዋል። እርሳቸው ስለነበሩበት ሁኔታ በወቅቱ የማውቀው ባይኖረኝም ቆይተው እንደነገሩኝ በዚያን ጊዜ እርሳቸው ከእግዚአብሔር ጋር እየተሟገቱ ነበር። ወንድ አያቴ የ40 ዓመት ሲጋራ የማጨስና ትንባሆ የማኘክ ልምድ ነበራቸው። 40 ዓመት ሙሉ በዚህ ክፉ ልማድ ተሰቃይተዋል። ብዙ ጊዜ ለማቆም ሞክረዋል። ለማቆም በሞከሩ ቁጥር ኃይለኛ ራስ ምታት ስለሚነሳባቸው ከበፊቱ በባሰ ሁኔታ እንደገና ወደ ማጨሱና ትንባሆ ወደ ማላመጡ ይመለሳሉ። አሁን ግን እጎኔ ተቀምጠው የራሳቸውን ቃል ኪዳን እያደረጉ ነበር። እግዚአብሔር ሆይ ሜርሊንን ከለወጥከው እኔ ደግሞ ቢገድለኝም እንኳን ሲጋራ ማጨስና ትንባሆ ማላመጥ አቆማለሁ በማለት ቃል ገቡ። ስብሰባው ካለቀ በኋላ መዝሙር እየተዘመረ ያለ በልቤ የወሰንኩትን በሰው ሁሉ ፊት ይፋ ለማድረግ ወደፊት ሄድኩ። ይህ ከሆነ ከብዙ ዓመታት በኋላ የወንድ አያቴ ሲሞቱ አልጋቸው አጠገብ ነበርኩ። ቀና ብለው አዩኝና ፈገግ አሉ። ሜርሊን ለጌታ የገባሁትን ቃል ጠብቄያለሁ አሉኝ። በዚያ እሁድ ምሽት ቤት ሄጄ መጽሐፍ ቅዱስን እስካነብ ድረስ ጊዜው ረዘመብኝ። ይበልጥ እግዚአብሔርን የማወቅ ፍላጎት አድሮብኛል። በጣም የተራበ ሰው ያህል ነበር መጽሐፍ ቅዱስን ማንበብ የጀመርኩት። ውስጤ በአስደናቂ የመጓጓት ስሜት ተሞልቷል። አሁን ያለኝ ደስታ ከአውሮፕላን በጃንጥላ ስወርድ ይሰማኝ ከነበረው ደስታ እጅግ በጣም የበለጠ ነበር። በዚያ ሌሊት በአዲስ ሁኔታ ከእግዚአብሔር ጋር ተገናኘሁ።
ጠቅላላ ህይወቴና ሁለንተናዬ ተለወጠ። ከዚህ በፊት የማላውቀው የጠለቀና አዲስ ነገር የማይበት ህይወት በፊቴ እንደተዘረጋ ይሰማኛል። ምን ሊሆን እንደሚችል ግን አላውቅም። የአብርሃም የይስሐቅና የያዕቆብ አምላክ ዛሬም ሕያው ነው። ቀይ ባህርን የከፈለው በሚነደው ቁጥቋጦ እሳት ውስጥ ለሙሴ የተናገረውና ልጁ ኢየሱስ ክርስቶስ መስቀል ላይ እንዲሞት ወደዚህ ዓለም የላከው አምላክ የኔም አባት ነው። በድንገት ከዓመታት በፊት ወላጅ አባቴ ሊነግረኝ ሞክሮ የነበረውን ነገር መረዳት ቻልኩ። 36 ዓመት ሲሆነው በህይወቱ ለመጀመሪያ ጊዜ ያልጋ ቁራኛ ሆኖ ነበር። ከ3 ቀን በኋላ ደግሞ ልቡ መምታቱን ጨርሶ አቆመ። ሕክምና የሚያደርግለት ዶክተር እዚያው ቆሞ እያለ የአባቴ ልብ እንደገና መምታት ጀመረ። አይኖቹን ገለጥ አደረገና ዶክተር ይህ እንኳን አስፈላጊ አይደለም መሄድ አለብኝ አለ። ካልጋው ቀና አለና በሚያበራ ፈገግታ ክፍሉን ከቃኘ በኋላ ተመልከቱ እኔን ለመውሰድ መጥተዋል አለና ለአንዴና ለዘላለሙ አሸለበ። ወላጅ አባቴ ጌታ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ የተቀበለ ስለነበር ወደ መጨረሻ ማረፊያው ለመሄድ ዝግጁ ነበር። እኔም ዝግጁ እንደሆንኩ አሰብኩ። ልክ ይህን በማሰብ ላይ ያለሁ በውስጤ አንድ አይነት የመረበሽ ስሜት ተሰማኝ። ችግሩ ምን ይሆን? ጌታ ሆይ እባክህ ግልጽ አድርግልኝ። ቀስ በቀስ ነገሩ ግልጽ እየሆነልኝ መጣ። አዎ ገንዘቡ፣ ያጠራቀምኩት ገንዘብ የኔ ስላልሆነ መመለስ ነበረብኝ። ከብዙ ውስጣዊ ሙግት በኋላ ገንዘቡን ለመመለስ ወሰንኩ። እዚህ ውሳኔ ላይ ስደርስ እፎይታና ረፍት ልቤን ሞላው። ያ ገንዘብ ከእጄ እስኪወጣ ድረስ መታገስ አልቻልኩም። የከባድ ህመም ያህል ውስጤን አሳምሞኛል። ገንዘቡ ከእጄ ካልወጣ ደግሞ ህመሙ እንደማይተወኝ ያውቃለሁ። ስለ ሁኔታው ለፖስታ ቤቱ ተናገርኩ። እነሱ ግን የገንዘቡ ማዘዣ የሰረኩት እስካልሆነ ድረስ ጉዳዩ እነሱን እንደማይመለከት ነገሩኝ። በገንዘቡ የፈለከውን ማድረግ ትችላለህ አሉኝ። ገና ወደ ገንዘብ ያለወጥኳቸው ብዙ ገንዘብን የሚወክሉ ወረቀቶች ሻንጣዬ ውስጥ ነበሩኝ። እነዚያን ድፍን 100 ብር ሐዋላዎች እየቀደድኩ ሽንት ቤት ውስጥ ጨመርኳቸው። እያንዳንዱን ቼክ እየሸረከትኩ በጣልኩ ቁጥር የደስታ ጎርፍ ውስጤን ሲያጥለቀልቀው ይሰማኝ ነበር። ይህ ብቻ አልነበረም። ብዙ የመነዘርኩት ዶላር ነበረኝ። ለአሜሪካ ገንዘብ ድርጅት የጻፍኩና ያንን ገንዘብ እንዴት እንዳገኘሁት ነገርኳቸው። እነሱ ደግሞ ገንዘቡንና የገንዘብ ማዘዣውን ስላገኘሁበትም መንገድ ማስረጃ ባለው ሁኔታ እንዳቀርብ ጠየቁኝ። አሁን በእጄ ያለው የተመነዘረው ገንዘብ ብቻ እንጂ ማስረጃው ተቀዳዶ ጉድጓድ ገብቷል። ማስረጃ እንደሌለኝ ነገርኳቸው። ያላቸው አማራጭ ያንን ገንዘብ መቀበልና አላግባብ የተገኘ በሚል የገንዘብ አያያዝ ውስጥ ማኖር ብቻ እንደሚሆን ነገሩኝ። አሁን ወደ ድሮ ድህነቴ ተመልሻለሁ። ሆኖም በውስጤ ስላለው አዲሱ ህይወትና ደስታ ስል ማንኛውንም ነገር ባጣ እንኳ ፍጹም ቅር አይለኝም። አሁንም ገና የማስተካከለው ነገር ነበረኝ። ወደ ፒትስበርግ ተመለስኩና ለወረዳው አቃቤ ህግ ሪፖርት አደረኩ። ባለፈው ጊዜ ከተፈረደብኝ 3 ዓመት ይቀረኝ ስለነበረ አሁን ያለሁት ባመክሮ ነው ማለት ነው። በየጊዜው የሄድኩ ለአመክሮ ኃላፊው ሪፖርት ማድረግ ነበረብኝ። የወረዳው አቃቤ ህግ ተቀበለኝና ሪኮርዶችን እንዲያቀርብ ጸሐፊውን ጠየቀ። ሪኮርዶቹን ከተመለከተ በኋላ ምን እንደሆነ ባላውቅም የተገረመበት ነገር መኖሩን ተረዳሁ። ምን እንደተደረገልህ ታውቃለህ? አለ ካቀረቀረበት ቀና ብሎ። ክርስቶስን እንደተቀበልኩ አውቃለሁ። ይህም ቢሆን ሪኮርድ ውስጥ የገባ አይመስለኝም። የለም ጌታዬ፣ በፍጹም የማውቀው ነገር የለም አልኩ። በፕሬዝዳንት ትሩማን ፊርማ የጸደቀ ፕሬዝዳንታዊ ምህረት አግኝተሃል። ምህረት? አዎ፣ ሪኮርድ ፍጹም ንጹህ ነው። ከእንግዲህ ምንም በደል ፈጽሞ እንደማያውቅ ሰው ተቆጥረሃል። ከደስታዬ ብዛት ለመጮህ ቃጣኝ። ለመሆኑ እንዴት ነው ይህን ምህረት ማግኘት የቻልኩት? አቃቤ ህጉ ፈገግ ብሎ ካስመዘገብከው አኩሪ የጦር ሜዳ ውሎ ጋር በተያያዘ ነው አለ። ወደ ፈለኩበት ለመሄድ ነፃ መሆኔንና የክስ ፋይሌ መዘጋቱን ገለጸልኝ። በየትኛውም የሥራ መስክ ብታመለክት የመቀጠር መብት የተጠበቀ ነው። ተመስገን ጌታ ሆይ። ኃጢአቴ መታጠቡና በቀራኒዮ መስቀል የክስ ፋይሌ መዘጋቱ ብቻ ሳይሆን በአሜሪካ መንግስትም አይን እግዚአብሔር አዲስ ጅማሬ ሰጠኝ። ልቤ በደስታ ተሞላ። እንደገና ከነርሱ ጋር መስራት ፈልጋለሁ ብዬ በፍጹም አላስብም ነበር። ግን ከዚህ በኋላስ ምንድነው የማደርገው? ጠበቃ ለመሆን የነበረኝ ምኞት አጠራጣሪ እየሆነ መጥቷል። በዚህ መስክ እንድሰራ የእግዚአብሔር ፈቃድ እንዳልነበረ ግልጽ ሆኗል። ወዲያውኑ ግን አንድ ሐሳብ ደግሞ ደጋግሞ ወደ አእምሮዬ ይመጣ ነበር። እግዚአብሔርንና ሕዝቡን ማገልገል። እንደኔ ያለ ሰው የወንጌል ሰባኪ ሊሆን? ሐሳቡ ራሱ አጉል ድፍረት ሆነብኝ። ጌታ ሆይ አንተ ታውቀኛለህ በማለት ተከራከርኩ። አደጋ ቢኖረው እንኳ ጀብደኛና አዳዲስ ነገርን ማድረግ የምወድ ሰው ነኝ። እንደኔ አይነቱ ሰው ጥሩ የወንጌል ሰባኪ ይወጣዋል ብዬ አላስብም።
እግዚአብሔር ግን ለኔ ህይወት ያለውን ዓላማ እቅድ አስቀድሞ የወሰነ ይመስላል። ሌሊት መተኛት አልቻልኩም። ብዙ ባሰብኩና በጸለይኩ ቁጥር ጠቅላላ ሐሳቡ እጅግ ያስገርመኝ ጀመር። የቀድሞ እስረኛውና አየር ወለዱን ቁማርተኛውን የጥቁር ገበያ ነጋዴውን እግዚአብሔር ወንጌል ሰባኪ ካደረገው ከዚህ የበለጠ አስደናቂና አስገራሚ ነገር ሊኖር አይችልም። ሜሪዮን ኢንዲያና ውስጥ ባለው ከቤተ ክርስቲያን ጋር ተያያዥነት በነበረው ሜሪዮን ኮሌጅ ተመዘገብኩ። ምናልባትም በዚያ ወቅት ግቢ ውስጥ ከነበሩት ሁሉ ይበልጥ ደስተኛና ጉጉ ተማሪ ሳልሆን እንዳልቀረ አስባለሁ። ለትምህርት ቤቱ የምከፍለውን ገንዘብ ለማግኘት በቀን 6 ሰዓት ብረታ ብረት ፋብሪካ ውስጥ መስራት ነበረብኝ። በተቻለ ፍጥነት ትምህርቴን ቶሎ ማጠናቀቅ በመፈለጌ በየሴሚስተሩ በአማካይ ከሚፈቀደው 17 ሰዓት በተለየ 21 ሰዓት እንድወስድ ልዩ ፈቃድ አግኝቼ ነበር። ከቀኑ 8 ሰዓት እስከ ምሽቱ 2 ሰዓት ድረስ እሰራለሁ። ከዚያ እስከ 6 ሰዓት አጠናና 10 ሰዓት ላይ ተኛለሁ። ከዚያ እስከ ጧቱ 2 ሰዓት አጠናለሁ። በ2 ሰዓት ክፍል የምገባበት ጊዜ ስለሆነ በቀጥታ ወደ ትምህርት ቤት እሄዳለሁ። አንድ እሁድ አካባቢያችን ባለው እስር ቤት ውስጥ እንድሰብክ እድል ተሰጠኝ። እንዲህ አይነቱን እድል ሳገኝ የመጀመሪያዬ ነበር። የእስር ቤቱን ፍርግርግ ይዤ ሰዎቹ ህይወታቸውን ለክርስቶስ እንዲሰጡ ከልመና ያላነሰ ጥሪ አቀረብኩ። በየሳምንቱ ብዙ እስረኞች እያለቀሱ ክርስቶስን ወደ ማመን ይመጡ ነበር። ከዚያ አገልግሎት በኋላ ወደ ትምህርት ቤት ስመለስ ከደስታዬ ብዛት በዳመና የምንሳፈፍ ነበር የሚመስለኝ። በየሳምንቱ ቅዳሜ ምሽት ነፃ ነበርን። እኔ ግን ተማሪዎችን በቡድን አደራጅና በከተማው መሃል በየመንገዱ ዳር እንሰብካለን። በጣም ደስ የሚያሰኘው ደግሞ ሰዎች ጌታን ይቀበሉ ነበር። በየመንገዱ ላይ እናታች እየሄድን ለሚሰሙንና ለምናገኛቸው ሁሉ ክርስቶስን እንደ ግል አዳኝና ጌታ እንዲቀበሉ እንነግራቸው ነበር። ያም ሆኖ ግን የሚገባኝን ያህል ለክርስቶስ መስራት እንዳልቻልኩ ይገባኝ ነበር። እርሱ ህይወቴን አድኗል። እኔ ግን ላደርግ የምችለው በጣም ትንሹ ነገር ጊዜዬን መስጠት ነበር። የ4 ዓመቱን ኮርስ በ2 ዓመት ተኩል አጠናቀቅኩና ለተጨማሪ ከፍተኛ ትምህርት ዊልመር ኬንታኪ በሚገኘው አስበሪ ሴሚናሪ ገባሁ። በአካባቢዬ በነበሩ 4 የሜቶዲስቶች ቤተክርስቲያን ህብረት በኩል እግዚአብሔር ለትምህርት ቤትና ለሌላም ለሚያስፈልገኝ ነገር ሁሉ ወጪን ይሸፍንልኝ ነበር። እኔም ደግሞ በተማሪ ፓስተርነት አገለግላቸው ነበር። በየሳምንቱ እነዚህን ቤተክርስቲያኖች ለማገልገል ሲሄድም ስመጣም 200 ማይሎች መጓዝ ነበረብኝ። ለዚህ አገልግሎቴ እያንዳንዱ ቤተክርስቲያን በየሳምንቱ $5 ይከፍለኛል። በየሳምንቱ መጨረሻም እንደሚገባ ይመግቡኛል። አብዛኛውን ጊዜን ለጥናት በማዋል የ3 ዓመቱን ትምህርት በ2 ዓመት አጠናቀቅኩ። በመጨረሻም ያሰብኩት ግብ ላይ ደረስኩ። አገልጋይ ሆንኩ። ማረፍ የሚባል ነገር እስኪጠፋኝ ድረስ ለረጅም ሰዓት በጣም ሰራ ነበር። መሆን ያለበትም ይሄው ነው። እግዚአብሔር የጠራኝ ይሄንን እንዳደርግ ነው። የሙሉ ጊዜ አገልጋይ እንድሆን ክሌይፑል ኢንዲያና ባለው ሜቶዲስት ቤተክርስቲያን ተመደብኩ። በታላቅ ፍቅርና ቅናት የጌታን ሥራ መስራት ጀመርኩ። ቀስ በቀስ በአካባቢው የነበሩ 3 ሜቶዲስት ቤተክርስቲያኖች እድገት ማሳየት ጀመሩ። ሰዎች ለእግዚአብሔር ሥራ የሚሰጡት ገንዘብ መጠንና የቤተክርስቲያኑ መንፈሳዊ ፕሮግራም የሚካፈሉ ሰዎች ቁጥር እያደገ በሄደ ቁጥር የእኔም ደሞዝ እንደዚያው ማደግ ጀመረ። ብዙ ወጣቶች ክርስቶስን ይቀበሉ ነበር። ገና ወጣት አገልጋይ እንደመሆኔ መጠን አንዳንድ ስህተቶችን ብፈጽምም የማገለግላቸው ሰዎች ይቀበሉኝና ይወዱኝ ነበር። ይህ ሁሉ ሆኖ ግን ውስጤ እረፍት አልነበረውም። ባዶነት፣ ቀፎነት፣ እንዲያውም መሰላቸት ይሰማኝ ነበር። ለወታደሮች መንፈሳዊ ምክርን በመስጠት የማገልገል ሐሳቤ በየጊዜው ይበልጥ እየጨመረ ይሄድ ጀመር። የወታደሮችን ጸባይ፣ አስተሳሰብና የሚገጥሟቸውን ፈተናዎች ምን እንደሆኑ አሳምሬ ያውቃለሁ። ታዲያ እግዚአብሔር መለዮ ለባሾችን እንዳገለግል ፈልጎ ይሆን? ጌታ ሆይ ፈቃድህ ከሆነ ለመሄድ ዝግጁ ነኝ፣ ፈቃድህ ካልሆነም እዚሁ ላገለግልህ ዝግጁ ነኝ በማለት አዘውትሬ ጸልይ ነበር። በመጨረሻ ግን በወታደር ቤት ውስጥ የማገልገል ፍላጎቴ ይበልጥ እያደገና እየበረታ መጣ። በ1953 ይህንኑ ፍላጎቴን አመለከትኩና ተቀባይነት አገኘሁ። የፕሬዝዳንቱን ምህረት ባላገኝ ኖሮ ይህን እድል ማግኘት አልችልም ነበር። እግዚአብሔር ግን የወደፊቱን ስለሚያውቅ በዚህ የተለየ መንገድ ባረከኝ። ለወታደሮች መንፈሳዊ ምክር ለመስጠት የሚያስችለኝን የ3 ወር ትምህርት ከተማርኩ በኋላ ፎርት ካምፕቤል ኬንታኪ ወደሚገኘው የአየር ወለዶች ካምፕ ተላኩ። አውሮፕላን ላይ በወጣው በመጀመሪያው ቀን ያንን በጣም የምወደውን ድምጽ እንደገና መስማት ቻልኩ። ተዘጋጅ፣ ቀጥ ብለህ ቁም፣ ትጥቅህን አዘጋጅ፣ በሩ ጋር ቁም፣ አሁን ዝለል። ፓራሹቱ ሲከፈት ነፋሱና ንዝረቱ ይሰማኛል። ዛሬም ቢሆን በጣም ከባድ ነገር እንደመታኝ ይሰማኛል። አሁን ወደ ትክክለኛ ስፍራዬ ተመልሼ